ትግስት ማለት በተለይ ሒልም የሚለውና ሶብር የሚለው ሁለት ቃል ነው በአረበኛ ያለው። ሒልም የሚባለው የሆነ የሚያሳምምህ ከሰው በኩል የሚመጣ በደል ሲመጣ ያኔ ቻል ማድረግ ነው። እቺ በጣም ተራራ ናት። በነገራችን ላይ ቶሎ አጸፋዊ ምላሽ ካልሰጠ ሰው አይረካም። እንዳውም አንዱን ሁለት አድርጎ ካልመለሰም አይረካም። ሸሪዓው ደግሞ ሁለት አማራጭ ነው የሰጠው። አንዱን አመስግኖ ሌላኛውን ደግሞ ይፈቀዳል። አንዱ ምንድነው? የሆነ ሰው ቢበድልህ እሱ የበደለህን ያክል አጸፋዊ ምላሽ መስጠት ይፈቀዳል። فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم ግን ሰዋብ የለህም። ፈቃዱን ብቻ ነው ተጠቀምከው ማለት ነው። ይቅር ካልከውሳ ይቅር እንኳን ባትል ሳትቸኩል ጥጥት አድርገህ ከቆየህ እንኳን ሰዋብ አለው። ይሄንን ሒልም ሊያደንቁ ነው የፈለጉት። ይሄ ሒልም ይባላል። ሶብር ማለት ደግሞ መከራም ላይ ሶብር ያስፈልጋል፣ ጸጋም ላይ ሶብር ያስፈልጋል፣ ዒባዳም ላይ ሶብር ያስፈልጋል። ሶብር አድማሱ በጣም ሰፊ ነው። የሚያስቸግረን ነገር ደግሞ እሱ ነው። አንድ ነገር ቻል አድርጎ ማሳለፍ ማለት ነው። ይሄ ሒልም ማለት ይሄ ሰሓቢ የተደነቀበት ሒልም የአላህን ባህሪ ነው። አላህ ስብሓነሁ ወተዓላ ገፉሩን ሐሊም ብሎ ራሱን ይገልጻል። መሃሪ፣ ታጋሽ፣ ቻይ። ለምን ስንት አላህን የሚያስቆጣ ነገር በየቀኑ እንሰራለን። ማዕሲያ ሳንሰራ የምንውልበት ቀን ትንሽ ነው። የሚያስቆጣ ነገር በሰራን ቁጥር መከራ የሚያመጣ ቢሆን ኖሮ ገጸ ምድር ላይ ተንቀሳቃሽ አይኖርም ነበር። ግን አላህ እያየ ወይ ጊዜ ይሰጠዋል ወይ ከናካቴው ይቅር ይላል። በተለይ ደግሞ እኛም የምንቸገረው የቁጣ ጊዜ የብስጭት ጊዜ ቻል ማድረግ ያቅተናል። ነቢዩ ሰለላሁ ዐለይሂ ወሰለም ለይሰ ሸዲዱ ቢሱርዓ ብርቱ ሰው ማለት ታግሎ የሚጥል አይደለም አሉ። የጡንቸኛ ሁሉ ያደርገዋል ጉልበት ያለው ሁሉ። ብርቱ ሰው ማለት الذي يملك نفسه عند الغضب የቁጣ ጊዜ ራሱን የሚቆጣጠር ነው። ይሄ ብርቱ ይባላል። ቁርአን ላይ 3 ደረጃዎችን አስቀምጧል። የሆነ ችግር ሲያጋጥምህ ወይም ከሰው በደል ሲደርስብህ የመጀመሪያው ወልካዚሚን አልገይዝ ይላል። ቁጭታቸውን የሚውጡ እንደተበሳጨ አጓጉል እርምጃ የማይወስድ ነው። ጸጥ ጥጥ። ከዛ ቀጥሎ ወልዓፊና አን ናስ ለሰዎች ይቅር የሚሉ። ይሄ ደግሞ ሁለተኛው ደረጃ ነው። የበደለህን ሰው ነፃ አድርጌሃለሁ አልኩ። ሶስተኛው ወላሁ ዩሒቡል ሙሕሲኒን አላህ በጎ ሰሪዎችን ይወዳል ይላል። ለበደለህ ሰው በጎ መስራት ማለት ነው እጅግ ፈታኝ ነው። በጣም ትልቅ ኢማን የሚጠይቅ ነው። ሁሰይን ብኑ ዓሊ ረዲየላሁ ዐንሁ አገልጋይ ነበረቻቸውና እጄን ልታጠብ ውሃ አምጪልኝ አላት። ቶሎ ብላ ማምጣቷን ያየችውና እሳት ላይ የነበረ ውሃ በደንብ ማወቁን አላወቀችም። ላጥ አድርጋ መጣችና ስትቀዳላቸው እጃቸውን ላጥ አደረገች። ቀና ብለው ሲያዩት ወልካዚሚን አልገይዝ አለች። ቁጭታቸውን የሚውጡ አያቱን ስታስታውስ እንደሚሰበሩ ታውቃለች። አላህን የሚፈሩና አኺራን የሚፈልጉ ስለሆኑ ቁርአንን አይዘሉ። ይሄን ስለ ከዘምቱ ገይዚ ዝም ብያለሁ እኮ አጣራኩት አለ። በአይን ብቻ ነው ያዩት። እንግዲህ ቀጥላ ወልዓፊና አን ናስ የሚለውን ስታነብ ዓፈውቱ ዐንኪ አላት፣ ይቅር ብዬሻለሁ። ቀጥላ ወላሁ ዩሒቡል ሙሕሲኒን የምትለውን ስታነብ አላህ በጎ ሰሪዎችን ይወዳል አይደለ? በቃ አንቺን ለአላህ ብዬ ነፃ አድርጌሻለሁ አላት። በድላ ነፃነት አግኝታ ወጣች። ይሄ እንግዲህ ቁርአኑ ጋር የሚኖሩ ሰዎች እንደዚህ ናቸው። ነፍስ የምታዘው አንድ ነገር አለ፣ አላህ የሚወደው ደግሞ ሌላ ነገር አለ። በቃ የኔ ይቅርብኝ አላህ የሚወደውን ልስራ ወደሚለው ይሄዳል። በሐያታችን ይሄንን ብንጠቀም ኖሮ ብዙ ትዳሮች አይናወጡም ነበር፣ ብዙ ጓደኛሞች አይጣሉም ነበር፣ ብዙ ቤተሰቦች አይፈርሱም ነበር። አንድ ሰማሁት ታሪክ የሆነ ሕፃን ልጅ ጥፋት ሲያጠፋ አባት ተናዶ መታው፣ እጁ ላይ መታው። ከዛ የመታት ምቷ ብቻ ሳትሆን ሌላ ህመም ፈጠረችበት። ሐኪም ቤት ይዞ ሄደ። የሆነ ችግር ተላልፎበታልና ካልተቆረጠ አይሆንም። እጁ ተቆረጠ፣ የገዛ ልጁ። ከዛ በኋላ ባባ ከዚህ በኋላ አላጠፋም እጅ መልስልኝ ይላል። ሕፃን ነው። አባቴን የወሰደው ብሎ ነው የሚያስበው። እንዲህ አይነት ጭካኔ እርምጃ በችኮላ የሚወስዱ ሰዎች አሉ። አቅሉ ብስለቱ የደረሰበት ደረጃ ይሄው ነው። እንግዲህ ዕቃ ሰብሮ ሊሆን ይችላል፣ የሆነ ነገር ከፍቶ ሊሆን ይችላል።
እግረ ጭርጮብህ ሊሆን ይችላል። እንዴት አድርገህ ነው ተርቢያ የምታደርገው ልጅህን ታዲያ? ሕልም እንግዲህ ባለቤቱ የሆነ ነገር ስትሰራ ሶስቱንም ፈትቼሻለሁ ይላል። ከሶስት በኋላ የቀረለት ነገር የለም። ያችን ቅጽበታዊ ቁጣ ቢቋቋማት ኖሮ ትዳሩ የመቀጠል እድሉ ሰፊ ነበር። አሁን መጠገኛም የለውም፣ ፈረሰ። እንደው ከዓለም ደግሞ አንድ ፈትቻለሁ እንኳ ቢል ሁለተኛ ሶስተኛ አማራጭ አላህ ያስቀምጠው ለዚህ ነው። ላ ተድሪ ለዓለ አላህ ዩሕዲሱ በዕደ ዛሊከ አምረን ይላል። አላህ ከዚህ በኋላ የሚፈጥረው ነገር ሊኖር ይችላል፣ አታውቅም። የአሁኗን ቅጽበት ብቻ አትይ ቻል ስታረግ የተሻለ ነገር ይመጣል። አፉ ቢኖር በክፉ የመጣን ሰው በመልካም ስትሄድበት ክፉ ከናካቴ ይጠፋል። እሳትን የሚያጠፋው ውሃ ነው። እሳት ላይ እሳት ወይም ነዳጅ አይጨመርም። ስለዚህ ይህንን አደነቁለት ማለት ይሄ ሐዲስ ትንሽ ቆም ስላደረገኝ ነው አብረን እንድንካፈል የፈለግኩት። ኢነ ፊከ ኸስለተይን ሁሉ ሰሓባ እያለ ይህን ዘግይቶ የመጣውን በተለየ ሁኔታ ሊያበረታቱትና ሊያመሰግኑት የፈለጉት ለምንድን ነው? የህይወታችን ቁልፍ ነው ይሄ ነገር። ሁለተኛው ደግሞ አናት ነው። አናት ማለት መረጋጋት ነው፣ አለመቸኮል ማለት። ሰው በባህሪው ችኩል ነው። ወኹሊቀ ልኢንሳኑ ዐጁለን ይላል። ሰው ተጣዳፊ ችኩል ሆኖ ነው የተፈጠረው። ኹሊቀ ልኢንሳኑ ምን ዐጀል፣ አልዐጀለቱ ምን አሸይጣን፣ ችኩልነት የሸይጣን ነው። ቅጽበት እኮ ነው ህይወትን ግልብጥጡን የሚያወጣው፣ ወይ ወደ መልካም ወይ ወደ ጥሩ ወደ መጥፎ። ትንሽ ስትታገስ ለማሰብ እድል ይኖርሃል፣ ለማስተዋል እድል ይኖርሃል። በዓቅልህ ስታስብ በስሜት ከምታስበው የተለየ ነገር ነው የምታገኘው። ዓቅል ለምን ተፈጠረ? ስሜትን ወደ ጎን ጥለን ዓቅልን ወደፊት ስናስቀድም ብዙ ነገሮችን ማስተካከል እንችላለን። ሐያታችን አቅጣጫ ይይዝልናል። አልአና ማለት መረጋጋት፣ ነገሮችን በአስተውሎት በአጽንኦት መመልከት፣ ቶሎ እርምጃ አለመውሰድ፣ ስሜትን አለመከተል። ይህንን አላህ ስብሓነሁ ወተዓላ ስለሰጠህ አላህ ይወዳቸዋል። አሁን ሰሓቢዩ ጠየቃቸው ይላል እንዲሁ አላህ እንዲህ አድርጎ ፈጥሮኝ ነው ወይስ ነው ያዳበርኩት ነው ሲላቸው፣ አላህ ፈጥሮህ ነው አሉት። ሁሉቅ ሲባል ሁለት አይነት ነው፣ ስነ ምግባር ወይም ባህሪ። ዑለማዎች እንዳሉት አንደኛው ተፈጥሯዊ ነው። አንዳንዱ ሰው ቁጡ ይሆናል፣ ሌላው ደግሞ ቀዝቃዛ ይሆናል። አንዳንዱ ታጋሽ ይሆናል፣ ሌላው ብስጩ ይሆናል። አንዱ ፈጣን ነው፣ አንዱ አዝጋሚ ነው። ይሄ ተፈጥሯዊ ነው። ሌላው ደግሞ ሙክተሰብ ይሆናል፣ ለፍቶ የሚያመጣው። ቁጡ ከሆነ ቁጡነት የሚያስከትለውን ነገር በማሰብ ረጋ ሲል ምን ይሆናል? በኋላ የሚደሰትበት ውጤት ይመጣል። እንኳን ታገስኩ፣ በዛ ሰዓት አምልጦኝ ነበር እኮ፣ ዳግም ላንገናኝ ነበር እኮ። ከጓደኛው ጋር፣ ከባልደረባው ጋር፣ ከባለቤቱ ጋር። ሰው ከሰው ጋር ነው የሚኖረው። ከሰው አዛ እንዳይደርስብህ ከፈለግ ከሰው ወጥተህ ተራራ ላይ ወይም በረሃ ውስጥ መኖር ነው። ያ ሰዋዊ ባህሪ አይደለም። መን ዓሸረ ናስ ላቡደ አን ዩሲበሁ አዛሁም። ሰው ጋር የሚኖር ሰው ከእነሱ በኩል የሚደርስበት ነገር አለ። እሱም ቅዱስ አይደለም፣ ሰዎች ላይ የሚያደርሰው ነገር አለ። ስንቻቻል፣ ስንተዛዘን፣ እንደገና ደግሞ ከስሜት ወጣ ብለን በዓቅል ስናስብ፣ ከዛ ሁሉ የበለጠ ደግሞ አላህን ስናስብ በማንኛውም ነገር ላይ አንተ የሆነ አንድ ከአንተ በታች የሆነ ደካማ ሰው ጥፋት ሲያጠፋ አቅም አለ ብለህ በደንብ ካጠቃኸው አንድ የዘነጋኸው ነገር አለ። አንተ ላይ አቅም ያለው አላህ አንተን እንደፈለገ አድርጎ መቅጣት እንደሚችል ረስተሃል። ኢነላህ ካነ ዐሊየን ከቢራ። ቁርአን ላይ ስለ ባልና ሚስት ይናገርና እንግዲህ አርጃሉ ቀዋሙን የሚለውን አያት አውቃላችሁ። ቀጥሎ መጨረሻ ላይ ምን ይላል? ኢነላህ ካነ ዐሊየን ከቢራ። ወንዶች ኃላፊ ናቸው፣ ማዕደብ ይችላሉ፣ መገሰጽ ይችላሉ፣ እንዲህ ማድረግ ይችላሉ ይልና አላህ እኮ ሀያል ታላቅ ነው ይላል። ስልጣን ስለተሰጠህ ገደብ የሌለው እንዳይመስልህ ገበላይህ አላህ አለ ብሎ ለማስታወስ ነው። ስለዚህ እነዚህ ሁለት ባህሪያቶች ሐያታችን ውስጥ ሊጠፉ የማይገቡ ልንላበሳቸው የሚገባ ብዙ ችግሮቻችንን ሊፈቱ የሚችሉ ስለሆኑ በዚህ ሐዲስ ዙሪያ የዛሬው ኹጥባ እንዲሆን ያሰብኩት ለዚህ ነው። አላህ እንግዲህ በሰማነው ተጠቃሚ አላህ ያድርገን። ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين
وانصرهم على أعدائهم يا قوي يا متين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وإذا أردت بعبادك فتنة فاقبضنا إليك غير مفتونين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم، ولذكر الله أكبر والله يعلم ما تصنعون.